ስንቶቻችንን በሰዎች መካከል እየኖርን ነገር ግን በውስጣችን ትልቅ የሆነ የብቸኝነት ስሜት የሚሰማን? ስንቶቻችንንስ ነን ስለ ሕይወታችን፣ ስለ ሥራችን ወይም ስለ ቤተሰባችን በማሰብ የእንቅልፍ እጦት ምሽቶችን የምናሳልፈው? ጭንቅላታችን ውስጥ ያለው ድምፅ ብቸኛ ነን፣ አንችልም፣ ነገር አልተሳካሉም እያለ ይረብሸናል። ይህን ስሜት በደንብ እናውቀዋለን። በዙሪያችን ሰዎች ቢኖሩም በውስጥ ያለው ባዶነት ግን አይሞላም። የጭንቀት እሳት ደግሞ አእምሮአችንን በየቀኑ ያቃጥለዋል። ይህንን ብቸኝነት እንደ ድክመት ሳይሆን እንደ ትልቅ ኃይል ብንጠቀመው ብላችሁ አስባችሁ ሳታውቁ ጭንቀትን ወደ ፍርሃት ሳይሆን ወደ ትልቅ የስኬት ሞተር ብትቀይረው የሚፈጠረውን አስበህስ ታውቃለህ? በሕይወቱ ውስጥ በብዙ ሰዎች ተከበብክ አልተከበብክ በውስጥ የሚሰማ ታላቅ ብቸኝነት አለ። ብዙ ጊዜ በጨለማ ክፍል ውስጥ ብቻችንን ስንሆን አእምሮአችን በብዙ ነገር ይፈተናል። ከእነዚህ መካከል ነገ ምን ይፈጠር ይሆን የሚል የጭንቀት ሐሳብ ነው። አብዛኛው ሰው እነዚህ ስሜቶችን እንደ ጠላት ያያቸዋል። ከእነሱም ለማምለጥ ወደ ስልክ፣ ወደ ማህበራዊ ሚዲያ ወይም የአእምሮ ወደ ማደንዘዣ አላስፈላጊ ልማዶችን ይሸሻል። ይህን ጭንቀት እኛም ብቻ አይደለም ያጠቃው፣ ሳይንቲስቶችን፣ ስኬታማ ሰዎችን እና ሚስጥራዊ ሰዎችንም ያጠቃል። ነገር ግን የእኛና የእነሱ ልዩነት እነሱ ብቸኝነትንም ሆነ ጭንቀትን አልሸሹም። ይልቁንም እንደ ወርቅ ማምለጫ እሳት ተጠቀሙበት። ዛሬ በዚህ ቪዲዮ ውስጥ አእምሮን ከአስጨናቂ ሐሳቦች ነፃ የምናወጣበትን፣ ብቸኝነት ወደ ታላቅ የውስጥ ጥንካሬ የምንቀይርበትንና እነዚህን ሁለት ስሜቶች ተጠቅመን ወደ ሕይወት ታላቅ ስኬት የምንሸጋገርበትን ሕጎች ደረጃ በደረጃ እንመለከታለን። ይህንንም ቪዲዮ እስከ መጨረሻ ስትከታተሉት ከዛሬ በኋላ ብቸኝነትና ጭንቀታችሁን የምታዩበት መንገድ ሙሉ በሙሉ ይለወጣል። ለቻናሉ አዲስ ከሆናችሁና ቤተሰብ ናችሁ ሰብስክራይብ ብላችሁ እንድትጀምሩ እየጠየቁ ወደ ቪዲዮ አመራለሁ። ብዙዎች ብቸኝነት እንደ መጥፎ ነገር እንቆጥረዋለን። ብቸኛ ስንሆን የሆነ ነገር እንደጎደለ፣ በሰው እንደተጠላን ወይም እንዳልተሳካልን ይሰማናል። ስለዚህ ይህን ስሜት ለመሸሽ ስንል ስልካችንን በማንሳት በማህበራዊ ሚዲያ ሰዓታችንን ሙሉ በሙሉ እንጠቀማለን። ካላስፈላጊ ሰዎች ጋር እንገናኛለን ወይንም ደግሞ በጫጫታ ውስጥ እንሸሸጋለን። ነገር ግን እውነቱ ከዚህ የተለየ ነው። ብቸኝነት ማለት አእምሮን ከዓለም ጫጫታ ተለይቶ ከራስ ጋር የምንገናኝበትና የምናወራበት ነው። በዙሪያችን ጫጫታ በበዛ ቁጥር የራሳችንን ድምፅ መስማት አንችልም። ሰዎች ስለ አንተ የሚያስቡት የማህበራዊ ግፊት እና የማህበራዊ ሚዲያ ውድድር አእምሯችንን ይቆጣጠሩታል። ብቸኛ ስንሆን ግን ዓለም ትዘጋና የውስጥ ማንነታችን ይነቃቃል። እስኪ ራሳችንን እንጠይቅ። በየቀኑ በጭንቀትና በብቸኝነት የምናጠፋው ኃይል ወደ ስኬት ብንቀይረው በአንድ ዓመት ውስጥ የት እንደርስ ነበር? ወደ ዋናው መንገድ ከመግባታችን በፊት አንድ ትልቅ ልዩነት መረዳት አለብን። ባዶነት የሚሰማው ብቸኝነትና ጥበብ የተሞላበት ብቸኝነት የተለያዩ ናቸው። አብዛኛው ሰው መጀመሪያውን ይፈራል፣ ባዶነት ሲሰማው ይደነግጣል። ነገር ግን ሁለተኛው ማለት ጥበብ የተሞላበት ብቸኝነት ታላቅ ግኝት የሚወለድበት ቦታ ነው። የስበትን ሕግ ያገኘው አይዛክ ኒውተን የፖም ፍሬዋ ከዛፍ ላይ ስትወድቅ እንደሆነ ስንቶቻችሁ ታውቃላችሁ? ይህንን የሚያገኘው በወረርሽኝ ምክንያት ዓለም በተዘጋችበትና እሱ በቤት ውስጥ ብቻውን በተቀመጠበት ወቅት እንደነበረ እናውቃለን። የሰው ልጅ በሕይወቱ የሚያስመዘግበው ማንኛውም ትልቅ ውጤት የሚሰራው በብቸኝነት ነው። እንደ ምሳሌ ብንወስድ መጽሐፍ የሚጻፈው በብቸኝነት ነው። አዲስ ቢዝነስ የሚታስበው በብቸኝነት ነው። ራስን ማወቅ የሚጀምረው በብቸኝነት ነው። ስለዚህ ብቸኝነት ሲሰማ ማንም የለኝም ብለህ አትዘን። ይልቁንም አእምሮዬ አዲስ ነገር ሊፈጥርልኝ ቦታ እያዘጋጀ ነው ብለህም አስብ። እስቲ ጭንቀት ምንድን ነው የሚለውን እንይ። በቀላል አማርኛ ጭንቀት ማለት አእምሮ ለወደፊት ሕይወት የሚያስበው ትልቁ ጉልበት ወይንም ኢነርጂ ማለት ነው። አእምሮ የሚመጣውን አደጋ ወይንም እድል አስቀድሞ ሲያይ የነቃ ጉልበት ያመርታል። ነገር ግን ያንን ጉልበት በስራ ላይ ካላዋልከው ያ ጉልበት በውስጥ ታስሮ ይቆያል። ያኔ ጭንቀት ብለን እንጠራዋለን። በሌላ አባባል ጭንቀት ማለት ያልተጠቀምንበት አወንታዊ ኃይል ነው። ልክ እንደ ግድብ አስቡት። ግድቡን ከከፈታችሁት ወደ ኤሌክትሪክ ይቀይረዋል፣ ብርሃንም ይሰጣችኋል። ካፈሰስከው ግን መንደሩንም ያጠፋዋል። የጭንቀት ስሜት ሲመጣብህ አእምሮ እያለ ያለው ተዘጋጅ ነው። ነገር ግን አብዛኛው ሰው በጭንቀት ጊዜ ምን ያደርጋል? ይፈራል፣ ይተኛል ወይንም ስልኩን ያያል። ይህ ደግሞ ጭንቀቱን በአፋጣኝ ይጨምረዋል። ጭንቀት ሲመጣብን ማድረግ ያለብን አንደኛውና ዋነኛው ነገር ወዲያውኑ ወደ እንቅስቃሴ መግባት ነው። ጭንቀት የተከማቸ ጉልበት ከሆነ ያንን ጉልበት በስራ፣ በንባቡ፣ በእቅድ ወይም በአካል ብቃት እንቅስቃሴ ማውጣት አለብህ።
ጭንቀትንም ማሸነፍ የምትችለው በማሰብ ሳይሆን በተግባር ብቻ ነው። አንድ ምሳሌ ልንገራችሁ። አንድ አትሌት ውድድሩን ከመጀመሩ በፊት የሚሰማው ስሜትና አንድ የተጨነቀ ሰው የሚሰማው የአካል ብቃት ለውጥ ተመሳሳይ ነው። ልዩነቱ አትሌቱ ያንን ኃይል ወደ ውድድር ሲቀይረው፣ የተጨነቀው ሰው ግን በስሜቱ ይሸነፋል። ጭንቀት ወይም ብቸኝነት ሲሰማ ለምን እንዲሆንብኛል ብለህ ከራስ ጋር አትጣላ። ነገር ግን ይህ ስሜት እኔን አይገልጸኝም፣ አልፎ ሄዳል ብለህ ለራስህ ንገረው። ስሜቱን ስትቀበለው ግማሹ የጭንቀት ኃይል ወዲያውኑ ይቀንሳል። አሁን ደግሞ ጭንቀትን ወደ ስኬት የምናዞርበትን ዘዴ እንመልከት። ጭንቀትን ወደ ተግባር ቀይረው። ጭንቅላት ስራዬን አጣለሁ ብሎ ሲጨቀጭቅ ወዲያውኑ ተነስት አዲስ ክህሎት ማጥናት ጀምር። ሁለተኛው ደግሞ በአካላዊ እንቅስቃሴ አውጣው። ጭንቀት በውስጥ ሲከማች ሩጥ፣ አካልን አሰልጠን። የሚሰማህንም ስሜት በላብ አውጥተህም ጣለው። ሶስተኛው ደግሞ ቁጥጥርን በምትችለው ነገር ላይ ብቻ አተኩር። የማይቀየሩ ነገሮችን ማሰብ አቁም። ዛሬ አሁን በእጅ ላይ ባለው ትንሿ እርምጃ ላይ ብቻ አተኩር። አሁን ደግሞ የብቸኝነትን ሰዓት የፈጠራ ጊዜ እንዴት እናደርገው ሚለውን እንመልከት። ብቸኛ በምትሆኑበት ሰዓት እንደ ቅጣት ሳይሆን እንደ ታላቅ ዕድል ቁጠሩት። በዚህ ሰዓት አዲስ ክህሎትን ተማሩ፣ መጽሐፍን አንብቡ፣ የረጅም ጊዜ ህልሙንና እቅዱን ወረቀት ላይ አስፍሩ። ማንም ሳይረብሻችሁ የምታገኙት ያቺ የብቸኝነት ሰዓት ከሰዎች ጋር ከምናሳልፋቸው 10 ሰዓት በላይ ህይወትን ልትቀይር ትችላለች። ዛሬ በጨለማ ውስጥ እንደሆናችሁ ሊሰማችሁ ይችላል። ነገር ግን ያስታውሱ፣ ዘር የሚበቅለው በጨለማ አፈር ውስጥ ተቀብሮ ነው። አሁን አእምሮአችሁ አዲስ ህይወት ሊወልድ እንደተዘጋጀ ነው። ስሜታችሁን አትፍሩት፣ ተጠቀሙበት። ለወደፊት ህይወታችሁ እንደ ህንፃ መሳሪያ አድርጋችሁም ውሰዱት። ውድ የጥበብ መንገድ ቤተሰቦች፣ ብቸኝነት እርግማን አይደለም። አምላክ አእምሮአችንን ማንነታችንን በጸጥታ ውስጥ እንዲማጸን የሰጠን አጋጣሚ እንጂ። ጭንቀትም ውድቀት አይደለም፣ በውስጥ ያለው ታላቅ ኢነርጂ አቅጣጫ አጥቶ እንደ መታገል ያለ ሁኔታ እንጂ። ከዛሬ ጀምሮ ብቸኝነታችሁን አትሽሹ፣ ተጠቀሙበት። ጭንቀትን አትፍሩ፣ ወደ ተግባር ቀይሩት። ውስጣችሁ ያለው እሳት እንዲቃጠል አትፍቀዱ። ይልቁኑ መንገዶች የሚያበራ መብራት አድርገው። ዛሬ ወሳኝ እርምጃዎች የምትወስዱበት ቀን ነው። አሁኑኑ በተግባር ጀምሩ። ይህንን ቪዲዮ እንዳጠናቀቃችሁ ስልካችሁን ለ10 ደቂቃ ጎን አድርገህ በጸጥታ ተቀመጥና በውስጥ ያለውን ጥንካሬ አዳምጥ። በብቸኝነትና በጭንቀት ጊዜ የተረዳውን ትልቅ ትምህርት ወይንም ለራሴ ያገኘውን ቃል ታች ኮመንት ላይ ጻፍልኝ። ኮመንቶቹ ለሌሎች ብርታት ይሆናል። ይህንን ቪዲዮ ህይወቱን ሊለውጥ የሚችል ለአንድ ወዳጃችሁ ሼር አድርጉለት። ይህ የጥበብ መንገድ ነው። ጥበብን በመፈለግ ህይወታችንን በአንድነት እንገንባ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቀጣይ ትልቅ ትምህርቶች ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን የሚጫኑ። ስለተከታተላችሁኝ አመሰግናለሁ። በስኬት መንገድ ላይ እንገናኝ።